ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? ዛሬም በአዳዲስ መረጃዎች ዳግም ተገናኝተናል። ለቻናላችን አዲስ ከሆናችሁ ሳይሆን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ዕለቱ መረጃዎች አለፍን፣ አብራችሁን ቆዩ። ቶተንሃምና ቼልሲ በጥር የዝውውር መስኮት ኢቫን ቶኒን ከአልአህሊ ማስፈረም አይችሉም ሲሉ ምንጮች ለቲም ቶክ ተናግረዋል። ኢቫን ቶኒ በ2024 ክረምት ከፕሪሚየር ሊጉ ክለብ ብሬንትፎርድ የሳውዲ ፕሮ ሊግ ክለብን በ40 ሚሊዮን ፓውንድ መቀላቀሉ የሚታወስ ሲሆን የ29 ዓመቱ እንግሊዝ ኢንተርናሽናል አጥቂ በሳውዲ ፕሮ ሊግ ትልቅ ስኬት እያሳየ ነው። ተጫዋቹ 38 ጎሎችን አስቆጥሮ 7 ለጎል የሚሆኑ ኳሶችን በ54 ጨዋታዎች አሲስት ማድረግ ችሏል። በአልአህሊ ኮንትራቱ እስከ 2028 ክረምት ድረስ የሚቆይ ሲሆን ቶኒ የኤሲያ ሻምፒዮንስ ሊግን የሳውዲ ሱፐር ካፕን ከሳውዲ ቡድን ጋር አሸንፏል። ለእንግሊዝ በሰባት ጨዋታዎች አንድ ጎል ያስቆጠረው ቶኒ በጥር የዝውውር መስኮት በውሰት ወደ ፕሪሚየር ሊግ ክለቦች ሊመለስ ይችላል የሚል ግምት በቅርብ ጊዜ ሲሰጥ የነበረ ሲሆን ቶተንሃምና ቼልሲዎች መዳረሻዎቹ እንደሆኑ ሲነገር ነበር። የቶተንሃም አሰልጣኝ ቶማስ ፍራንክ ከቶኒ ጋር በብሬንትፎርድ አብሮ ሰርተዋል። ቼልሲዎች ደግሞ 2026 አዲስ አጥቂ ለማስፈረም እየፈለጉ ሲሆን ሆኖም የቲም ቶክ የዝውውር ዘጋቢ ዲን ጆንስ እንደዘገበው ኢቫን ቶኒ በጥር የዝውውር መስኮት ወደ ቶተንሃም ወይም ቼልሲ መዘዋወር ዕድል የለውም ሲል ተናግሯል። ጆንስ ሲናገር እንዲህ ይላል። በአሁን ጊዜ ኢቫን ቶኒ ወደ ፕሪሚየር ሊግ እንደሚመለስ የሚያሳይ ትክክለኛ ምልክት የለም። ነገር ግን በዙሪያው ጫጫታ መሰማቱ አስገራሚ አይደለም። ወደ ስፐርስ ለመሄዱ አንዳንድ ሹክሹክታዎች ነበሩ። ግልጽ ነው ኢቫን ቶኒ በቶማስ ፍራንክ ስር ትልቅ ተጫዋች ሆኖ ነበር። ሆኖም ግን አሁን ግንኙነት እንዳለ አይሰማኝም ያለ ሲሆን ስፐርስ በአሁኑ ጊዜ በዚህ ቦታ በቁም ነገር ሲመለከቱ የሰሙት ነገር የለም። እኔ በግሌ ከቶኒ በፊት የሚመለከቷቸው ተጫዋቾች እንዳሉ አስባለሁ ሲል ጆንስ ተናግሯል። ጆንስ ሲቀጥልም ቼልሲዎች ከአጥቂው ጋር የተገናኙ ሌላኞቹ ክለቦች ናቸው ያለ ሲሆን አጥቂውን ለ2026 ጥር እየፈለጉት ነው ብዬ አስባለሁ። ሆኖም እሱን ለማስፈረም በጥሬ የሚሞክሩ ከሆነ እገረማለሁ ብለዋል። ፋብሪዞ ሮማኖ በማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ችላ ከተባለ በኋላ ኮቢ ማይኖ በስልጠና ላይ ምላሽ እንደሰጠ ተናግሯል። ማይኖ በእንግሊዝ ካሉ ጎበዝ ወጣቶች አንዱ ሲሆን በማንቸስተር ዩናይትድ የወጣት ቡድን ስር መጥቶ ራሱን በዋናው ቡድን ውስጥ መሰረት ችሏል። ማይኖ ገና 20 ዓመቱ ቢሆንም ለማንቸስተር ዩናይትድ አንደኛው ቡድን 78 ጨዋታዎችን አድርጎ 7 ጎሎችን አስቆጥሮ 3 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ወጣቱ ለእንግሊዝ ብሔራዊ ቡድን 10 ጊዜ መጫወት የቻለ ሲሆን አሁንም በመጪው ክረምት የዓለም ዋንጫ በእንግሊዝ ቡድን ውስጥ እንደሚካተት ተስፋ አለው። ሆኖም ማይኖ በማንቸስተር ዩናይትድ በአሞሪም ስር አዘውትሮ መጫወት ከብሎታል። ማይኖ በዚህ ውድድር ዓመት ለማንቸስተር ዩናይትድ ተጫውተው 6 ጨዋታዎች ብቻ ሲሆን 5 በፕሪሚየር ሊግ ተቀይሮ ገብቶ ነበር። ማይኖ በክረምት የዝውውር መስኮት ማንቸስተር ዩናይትድን በውሰት ለመልቀቅ እንደሚፈልግ መናገሩ የሚታወስ ሲሆን ነገር የዩናይትድ አለቆች እንዲቆይ አሳምኖት ነበር። ምንጮች ለቲም ቶክ የዝውውር ዘጋቢ ፍሬዘር ፍሌቸር እንደተናገሩት ማይኖ በጥር የዝውውር መስኮት ለመልቀቅ አሁንም እያሰበ ነው ብሏል። ቲም ቶክ የሚቀጥለው ክረምት ለዓለም ዋንጫ በእንግሊዝ ቡድን ውስጥ ስላለው ቦታ ማይኖ መጨነቅ እንደጀመረ አረጋግጧል። ኒውካስል ዩናይትድ እና ቶተንሃም ሆትስፐር እንዲሁም ዌስትሃም የማይኖን ሁኔታ የተከታተሉ ይገኛሉ። የዝውውር ኤክስፐርቱ ፋብሪዞ ሮማኖ አሁን ስለ ማይኖ ሁኔታ እንዲህ ብለዋል። በኮቢ ማይኖ ላይ ሁኔታውን የቀጡት ወራት እንደገና ይገመገማል። በአሁኑ ሰዓት ኮቢ ምንም አይነት ችግር ይፈጠር አይደለም። ለማንቸስተር ዩናይትድ የቻለውን ለመስጠት እየሞከረው፣ ነገር ግን አሁንም መደበኛ ጀማሪ አይደለም እና ኮቢ መጫወት ይፈልጋል። ከነሐሴ ጀምሮ በኮቢ ጉዳይ ነገሮች አልተለወጡም። ኮቢ በክረምቱ ውሰት ብቻ ነበር ይፈልገው እንጂ ቋሚ ዝውውሮችን ፈጽሞ አልፈልግም ነበር ብሏል። ሮማኖ አክሎም እንግሊዝ ወጣት በታህሳስ እስከ ታህሳስ ወር መደበኛ የመጫወቻ ጊዜ ማግኘት ካልቻለ የመውጣት እድሉ ሊፋጠን እንደሚችልም እንዲህ ሲል ይናገራል። ኮቢ አሁን ሙሉ ትኩረቱ ለዩናይትድ ጠንክሮ በመስራት ላይ፣ ነገር ግን በጥር የኮቢ ማይኖ ጉዳይ እንደገና ሊነሳ ይችላል። ምክንያቱም ከእንግሊዝ ከስፔንና ከጣሊያን ለኮቢ ፈላጊዎች አሉት ብለዋል። ሪያል ማድሪድ የአርሰናሉን አማካኝ ማክስ ዶማንን በቅርበት እየተከታተለ ይገኛል። እንግሊዛዊው ታዳጊ በ15 ዓመት ዕድሜው በዚህ የውድድር ዘመን ለመድፈኞች የመጀመሪያ ጨዋታውን አድርጎ በአውሮፓ ውስጥ ካሉ ምርጥ ተስፈኞች አንዱ ሆኖ ብቅ ብሏል። ቲቢአር ፉትቦል እንደዘገበው ሎስ ብላንኮቹ የዶማንን ችሎታ ከ2022 ጀምሮ ገና የ12 ዓመት ልጅ እያለ እንደሚያውቁና ከዚያን ጊዜ ጀምሮ ሲከታተሉት እንደነበሩ ዘግቧል። ታዳጊ በማድሪድ እግር ኳስ ዋንጫ ጥሩ እንቅስቃሴን በማሳየት ከፍተኛ ግብ አስቆጣሪነትን በማሸነፍ የስፔኑን ኃያል ቡድን አይን መሳብ ከጀመረ ሰነባብቷል። ሪያል ማድሪድ በዚህ ውድድር ዘመን የአርሰናልን ወጣት የሚመለከቱ ተመልካቾች ነበሩ። ታዳጊው 17 ዓመት እስኪሞላው ድረስ ከመድፈኞቹ ጋር ፕሮፌሽናል ኮንትራት ለመፈራረም ብቁ አይደለም። ሎስ ብላንኮችም ሁኔታውን በቅርበት መከታተላቸውን ቀጥለዋል ተብለዋል። የአርሰናል የክረምት ፈራሚ ከክለቡ ጋር ስለ ወደፊት ቆይታ አስገራሚ አስተያየት ሰጥቷል። የአርሰናል የክረምት ፈራሚ ክርስቲያን ኖርጋርድ ስለ ወደፊት ቆይታ አስተያየት የሰጠ ሲሆን መድፈኞቹ ኖርጋርድን ከብሬንትፎርድ በ15 ሚሊዮን ፓውንድ በክረምቱ ያስፈረሙ ሲሆን ከክለቡ ጋር የ2 ዓመት ኮንትራትና ለተጨማሪ 1 ዓመት ኮንትራት ማራዘም የሚችልበትን ውል መፈረሙ ይታወሳል። ዴንማርክ አማካይ ክለቡን ከተቀላቀለ በኋላ የጀመረው አንድ ጨዋታ ብቻ ሲሆን ይህም ከፖርት ቫሌ ጋር በነበረው ካራባኦ ካፕ ዋንጫ ጨዋታ ነበር። ሌላ 2 ክለቦች ያደረጉ ብቸኛ ጨዋታ
ከአትሌቲኮ ቢልባኦ ጋር ሲሆን በመጨረሻው ሰዓት ተቀይሮ ገብቶ 1 ደቂቃ ብቻ መጫወት ችሏል። ኖርጋርድ አሁን ስለ ወደፊት ሕይወት ተናግሯል። አርሰናል ከትውልድ ሀገር ውጭ የሚጫወትበት የመጨረሻ ክለብ መሆን አምኖ ከመድፈኞቹ ጋር ያለው ኮንትራት ሲያልቅ ወደ ልጅነት ክለቡ ብሮንድቢ ጋር ወደ ዴንማርክ የመመለስ ፍላጎት እንዳለውም ገልጿል። ለዴንማርክ ጋዜጣ ቦልድ ሲናገር እንዲህ ይላል። አርሰናል ከሀገሬ ውጭ የመጨረሻ ክለብ እንደሚሆን አስተነስታለሁ። አሁንም በአርሰናል ያለው ኮንትራት ሲያልቅ ወደ ብሮንድቢ መመለስ እፈልጋለሁ። ኮንትራቴ 2 ዓመት ነው። ተጨማሪ 1 ዓመት አማራጭ አለው። ነገሮች በዚህ አቅጣጫ ቢያድጉ ለተጨማሪ ዓመት በአርሰናል በቆይ ደስተኛ ነኝ። ትክክለኛ ጊዜ ላይ ካልሆንኩ ከ2 ዓመት በኋላ ወደ ዴንማርክ ሄዳለሁ ብሏል። ዴንማርክ አማካኝ በክረምት አርሰናል ከመቀላቀሉ በፊት በብሬንትፎርድ 4 ስኬታማ ዓመታትን ማሳለፉ ይታወሳል። ቼልሲዎች ኤሪክ ጋርሲያን ከባርሴሎና የማስፈረም ፍላጎት እንዳላቸው ዘግቧል። ሰማያዎቹ በጥር ወር ሮናልድ አራውሆን የማስፈረም ዕድል ቀርቦላቸው ነበር። ነገር ግን ኡራጓዩን ለማስፈረም አይፈልጉም። ግራም ቤይሊ በቲባር ፉትቦል ላይ ባወጣው መረጃ አራውሆ ከባርሴሎና ገና እርግጠኛ አይደለም፣ ነገር ግን ተከላካዩ በካታሎኑ በኩል ለክለቦች እየቀረበ ነው። ቼልሲዎች ተጫዋቹን እንዲያስፈርሙ ዕድል ከቀረበላቸው መካከል ነበሩ። ነገር ግን በምትኩ ጋርሲያን ለመምጣት ፍላጎት አለች ተብሏል። ሰማያዎቹ በክረምቱ ፌርሚን ሎፔዝን ከባርሴሎና መምጣት ይፈልጉ ነበር፣ ነገር ግን አማካዩን ወደ ስታንፎርድ ብሪጅ እንዲመጣ ማሳመን አልቻሉም። ዘገባው አክሎ ማርክ ካሳዶን ለማስፈረም ግፊት ማድረግ መጀመራቸው የተናገረ ሲሆን ነገር ግን ስምምነት ለመድረስ ከባድ እንደሚሆንባቸውም ተናግሯል። ግራም ቤሊ ስለ ዝውውሩ እንዲህ ይላል። ቼልሲዎች ፌርሚን ለማስፈረም ሞክረው እንደነበር እናውቃለን። አሁን ግን ካሳዶና ጋርሲያን በጥር እንደሚፈልጉ ምንጮች አረጋግጦልኛል። በጋርሲያ ላይ ያለው ፍላጎት አሁንም አለ። ባርሴሎናዎች የጋርሲያን ኮንትራት ለማራዘም በትጋት እየሰሩ ነው። ኮንትራቱ በውድድር ዘመኑ መጨረሻ ያበቃል። ጋርሲያ በጥር ወር ቼልሲ የሚፈልገው ተጫዋች እንደሆነ ተነግሮኛል። ለቼልሲ አራሆ ቀርቦላቸው ለሆነም ተጫዋቹ ባርሴሎና መልቀቅ እንደሚፈልግ እርግጠኛ አይደለም። ስለሆነም በአራሆ ላይ እየገፉ ነው ብዬ አላምንም። አራሆ እንደሚለቅ ከታወቀ አዲስ ነገር ይኖራል። ነገር ግን እንደ እውነቱ ከሆነ አራሆ የመልቀቅ ፍላጎት የለውም ብለዋል። ኤንዞ ማሬስካ በኤሲኤል ጉዳት ምክንያት ቀዶ ጥገና ከተደረገለት በኋላ ለሌቪ ኮሊል ምትክ ተከላካይ ለማስፈረም አሁንም ፍላጎት ነው ተዘግቧል። አራሆ በጥር 2025 ወደ ጁቬንቱስ ለመዘዋወር የተገናኘ ሲሆን ባየር ሙኒክን በትኩረት የሚከታተለው ተጫዋች ነው ተብለዋል። በ2026 ጥር ጀርመናዊ ኢንተርናሽናል ናትናኤል ብራውንን ለማስፈረም ከሚፈልጉ በርካታ ቡድኖች መካከል የአውሮፓ ግዙፍ ክለቦች የሆኑት አርሰናልና ሪያል ማድሪድ ይገኙበታል ተብሏል። የኢንትራንክ ፍራንክፈርቱ ኮከብ 2025/26 የውድድር ዘመን ጥሩ አጀማመር አድርጓል። የ2024/25 የውድድር ዓመትንም በጥሩ ሁኔታ አጠናቆ ነበር። ብራውን በሪያል ማድሪድና በአርሰናል እንዲሁም በሌሎች በርካታ ቡድኖች እንደሚፈለግ ከጀርመኑ ጋዜጣ ቢልድ የወጣ ዘገባ አረጋግጧል። የ22 ዓመት ተጫዋች በክረምቱ ወደ ኤሲ ሚላን መዘዋወርን ውድቅ አድርጎ በምትኩ በፍራንክፈርት መቀጠልን መርጧል። ናትናኤል ብራውን በዚህ ዓመት መጀመሪያ ከክለቡ ጋር አዲሱ መፈራረሙ ተከትሎ ፍራንክፈርትን በቅርቡ ይለቃል ተብሎ አይጠበቅም። የብራውን አዲስ ስምምነት የመልቀቂያ አንቀጽን ያላካተተ ሲሆን እስከ 2030 ድረስ ይቆያል። ሪያል ማድሪድ በክረምቱ የዝውውር መስኮት አልቫሮ ካሬራስን ቢያስፈርም የተከላካይ መስመር ለማጠናከር ገበያ ላይ ናቸው። የብራውን ዕድሜና ጥራት የዣቪ አሎንሶ ማራኪ ላይሆን አድርገዋል። በ2026 ጥር ወይም ክረምት ሊያስፈርሙት ይሞክራሉ ተብሎ የዩክሬን ኢንተርናሽናል በዝውውር መበቀን በውሰት ወደ ኖቲንግሃም ፎረስት ከተዘዋወረ በኋላ አርሰናል አሌክሳንደር ዚንቼንኮን ለመተካት ይፈልጋል። መድፈኞቹ ማይልስ ሌዊስ ስኬሊ እና ሪካርዶ ካላፊዮሪ በግራ መስመር ተከላካይ ቦታ አሏቸው። ነገር ግን ማይክል አርቴታ የካላፊዮሪን የጉዳት ስጋት ግምት በማስገባት ብራውንን ለማስፈረም መፈለጋቸው አያስገርምም። ናትናኤል ብራውን በዚህ ውድድር ዘመን ለፍራንክፈርት በሁሉም ውድድሮች ባደረጋቸው 8 ጨዋታዎች 1 ጎልና 2 አሲስት አድርገዋል። የፕሪሚየር ሊግ ክለቦች ፍላጎት ካለ ጁድ ቤሊንግሃም በ2026 ሪያል ማድሪድ ሊለቅ ይችላል ተብሏል። ጁድ ቤሊንግሃም ከእንግሊዝ ዋና ተጫዋቾች አንዱ ነው። እንዲሁም በዓለም ላይ ካሉ ምርጥ አማካዮች አንዱ ነው። ቤሊንግሃም በሴፕቴምበር አጋማሽ ላይ ከትከሻ ቀዶ ጥገና በኋላ ወደ ሜዳ የሚመለሰው በሪያል ማድሪድ ተፈላጊነቱ የቀነሰ ይመስላል። ቤሊንግሃም ከተመለሰ በኋላ አንድ ጊዜ ብቻ ቋሚ ሆኖ የጀመረ ሲሆን እንደ አርዳ ጉለርና ፍራንኮ ማስታንቶኔል ተጫዋቾች በዣቪ አሎንሶ ስር የተሻሉ ሆኖ እየታዩ ነው። እናም ተወዳጅነት ተከትሎ ቤሊንግሃም ወደ እንግሊዝ የመመለስ በሩ ሊከፍት ይችላል ተብሏል። የፕሪሚየር ሊግ ክለቦች የጁድ ቤሊንግሃም ሁኔታ ይከታተላሉ። እንደ ሚክ ብራውን ዘገባ ከሆነ በቤሊንግሃም ላይ ጠንካራ የፕሪሚየር ሊግ ክለቦች ፍላጎት አለ። እሱም በሚቀጥሉት ወራት ራሱ እንደ መደበኛ ጀማሪ በማድሪድ ማድረግ ካልቻለም ከማድሪድ ሊለቅ ይችላል ብሏል። ሚክ ብራውን ስለ ተጫዋቹ ቆይታ እንዲህ ይላል። በእርግጥ የፕሪሚየር ሊግ ክለቦች ፍላጎት ይኖራቸዋል። በሪያል ማድሪድ ውስጥ አንድ አይነት ጉዳይ እንዳለ ግልጽ ነው። በቅርብ ጊዜ ከደረሰበት ጉዳት ጋር የተያዘና ወደ ሙሉ አካል ብቃት እንቅስቃሴ ለመመለስ እየሰራ ነው ወይም ሌላ ነገር ነው። ለማድሪድ አዘውትሮ የተጫወተ ስላልነበረ ከእንግሊዝ ብሔራዊ ቡድን ውጭ ሆኗል። ይህ ወደ ግምታዊነት ያመሯል። ምንም እንኳን ቀላል ቢሆንም አሁንም እያገገመ ነው። ጁድ ቤሊንግሃም በዓለም ላይ ካሉ ምርጥ ተጫዋቾች አንዱ ነው። ስለዚያ ምንም ጥርጥር የለውም። በእንግሊዝ ቡድን ውስጥ ሲገኝ በቋሚነት ለእንግሊዝ ምርጥ ተጫዋቾች ከእንግሊዝ ምርጥ ተጫዋቾች አንዱ ነው። ስለዚህ በእርግጥ ክለቦች ወደ ፕሪሚየር ሊግ ለማውጣት ፍላጎት ይኖራቸዋል ያለ ሲሆን ሚክ ብራውን ሲቀጥልም ወደ ቡድኑ ለመግባት እየታገለ ነው። በአዲሱ አሰልጣኝ ስር ለመላመድ አንዳንድ ችግሮች ካሉ ምናልባት ይህ ዕድል ሊመጣለት ይችላል ብሏል። የፕሪሚየር ሊግ ክለቦች ሊፈልጉት ይችላሉ። ነገር ግን ሪያል ማድሪድ በቅርቡ እሱም ለመሸጥ ማሰብ የማይመስል ነገር ነው። ከ2 ወር ጉዳት በኋላ እንደተመለሰ አንድ ሰዓት፣ ስለዚህ ሊጠብቁት ይችላሉ ብሏል።
ውድ ቤተሰቦች ለዛሬ የነበረን ቆይታ በቃ። መልካም ምሽት።